አላህ ጋር ሁጃ የለም ነገ አላህ ፊት ካፍር ምክንያት ይዞ መጥቶ አይድንም ምክንያት የለውም ከውስጡ ያቃል ውሸታም እንደሆነ አጭበርባሪ እንደሆነ ያቃል ይሄንማ ያቃል አንተ ስትዋሽ አታውቀውም እንዴ ስታጭበረብር አታውቀውም እንዴ ሐቀኛ ስትሆን አታውቀውም እንዴ ታውቃለህ ያለህ እኮ ነው እኔ የሚያስፈራ እኮ አያነ ይሄ እንዴ ችላ እንዳንደው እስካሁን በሊል ኢንሳኑ አላ ነፍሲሂ በሲራ ያቃል ራስን ታውቃለህ ያለህ ነው አታታለ ራስህን በዛ በራስን በምታውቀው ሂድ ራስን ከራስህ አትደብቅ በሌላ አባለ በማንነትህ አትዋሽ ያልሆንከውን ሰው ሆነህ አትቅረብ እንካ ናዚ ቦታ እንኳን ተቀመጥ ቢሉ ራስን ካወቅ $1,000,000 በቀን ቢሰጡ ዛት ቦታ አትቀመጥ በሊል ኢንሳኒ አላ ነፍሲሂ በሲራ ከዛ ጋር የተያዘ ነው እዛ አውቃለሁ ያለ ነው አላህ ተጠንቀቅ እዚህ ደግሞ አንተ ራስን ታውቃለህ ያለ ነው ማንነትን ታውቃለህ ወለው አልቃ ማአዚራ ምንም ያዘው ምክንያት ይዞ ቢመጣ ውሸቱን ነው ይልሃል ምክንያቱና ውስጥ ያለው የሚጋጭ ነገር ነው የሚፋለስ ነገር ነው ተመልከትህም እንዴ ምን አይነት ሙሲባ ውስጥ እንዳለን አንተ ይሄን ስራ እኮ ብትጀምር ራስን ለማስተካከል ስራ ብትጀምር እኮ ለሰዎች ጊዜ አይኖርህም ቀርቶ ሰዎች ቁጭ ብሎ ለማማት ሰው ለማጋጨት ሰው ጋር ቁጭ ብለህ ጊዜ ለማባከን ውስጥ ሰፊ ነው የውስጥ ሰፊ ነው ውስጥ ከዚህ ዩኒቨርሲቲ ሰፋል ውስጥ ደግሞ የተወሳሰበ ነው እንዴት ታውቀዋለህ ቢላህ አለክ ንገረኛ አሁን ውስጥ ጎላ ያለውን ታውቀዋለህ በሽታህን ስውር የሆነው በሽታ እንዴት ታውቀዋለህ ለዚህ ነው አላህ ቁርአን ኑር የሚለው ያ ኑር ሄዶ የሚያበራው የት ነው ነፍስያችን ውስጥ ነው ነፍስያን ሲያበራልኝ መጀመሪያ ዲስከቨር ማድረግ የማየው ምንድነው በሽታዬን ነው የማየው ቁርአን ኑር ነው ውስጥን ያበራዋል ውስጥ ያለው በሽታን ታውቃለህ ደካማና መጥፎውን ጎን ታውቃለህ ውስጥ ያለውን ቆሻሻነቴንም አውቃለሁ ያለውን ነጃስ አውቃለሁ ያለውን ተንኮል ክፋትስ አውቃለሁ ስለራሴ ለዚህ ነው ይሄ ቁርአን የተሰጠን እንድንቀራው يتلو عليهم آياته እንዳስገባው ውስጥና ወይ ዘኪህም አላህ እንዲያጠራይ ወይ ዘኪ ማለት ማጥራት ማለት ነው ያን ጊዜ